የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የልማት ጥያቄዎችን ምላሽ ለመስጠት ተልዕኮ ያነገበው ብልጽግና ፓርቲ ድህነትን የሚያሰግዱ ትላልቅ ስራዎችን መስራቱን ተናግረዋል። የያዶታ የመጀመሪያ ደረጃ ሆስፒታል የሕዝቡ የረጅም ጊዜ ጥያቄ እንደነበር አንስተው አሁን ላይ የመሰረት ድንጋይ መቀመጡን ገልጸዋል። ዛሬ የመሰረት ድንጋይ እዚህ ያስቀመጥነውን የሆስፒታል ጥናትና ዲዛይን አጠናቆ አቅርቦ በጀት ካለበት ከዛም ከዚህም ፈልገን ዛሬ ስራ አስጀምረናል። በቀጣይ የሚነሱ ጥያቄዎች ደረጃ በደረጃ ምላሽ የሚሰጣቸው እንደሆነም ተናግረዋል። ከዚህ ውጪ ሌሎች ጉዳዮች በመንገዱ፣ በመብራቱ፣ በውሃው የተነሱት አንዳንዶቹ በራሳቸው መፍትሄ እየተሰጣቸው ያላቸው ናቸው። ቀሪዎቹ ደግሞ ልክ እንደዚህ ሆስፒታልም ጊዜውን ጠብቆ በራሱ በወረፋው ምላሽ መልስ ያገኛሉ የምል እምነት አለኝ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ ኃላፊ አቶ ኢብራሂም ተማም ወረዳው በጤናው ዘርፍ ያለው ተሳትፎና ልማት በሀገር አቀፍ ደረጃ ሞዴል ያደረገው እንደሆነ ገልጸው የሆስፒታል ግንባታው 354 ሚሊዮን ብር በላይ የሚፈጅ እንደሆነም ተናግረዋል። የሳይለም ወረዳ ሕዝብ በጤናው ዘርፍ ያለው ተሳትፎና በጤናው ረገድ በአጠቃላይ ከጤና ልማት አንጻር የነቃ አስተሳሰብ በክልላችን ብቻ ሳይሆን በሀገር አቀፍ ደረጃ ሞዴል ሆኖ የሚጠቀስና ትልቅ ተሞክሮ ያለው ኩሩ ህዝብ ነው። ዛሬ የምናስቀምጠው የመሰረት ድንጋይ ለዚህ ታታሪና ሞዴል ህዝብ የሚገባው የልማት ምላሽ ነው ብለን እናምናለን። የሚገነባው ሆስፒታል በጀት በ354.1 ሚሊዮን ብር በላይ የሚፈጅ ሲሆን ይህም የብልጽግና ፓርቲና መንግስታችን ለሳይለም ህዝብ ጤናና ደህንነት የሰጠው ትልቅ ዋጋ ነው። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ የረጅም ጊዜ የወረዳው ህዝብ ጥያቄ በክልሉ መንግስትና የዞኑ መንግስት ቁርጠኝነት ምላሽ እያገኘ እንደሚገኝ ገልጸዋል። በክልል የመደራጀት ጥያቄ ከተመለሰ በኋላ ክልል መንግስት አዋቅረን ክቡር ርዕሰ መስተዳድራችን የመጀመሪያ ጉብኝታቸውን ያደረጉት ወደ ሳይለም ወረዳ ነበር። መጥቶ አጠቃላይ ያለውን የመንገድና ሌሎች የኢኮኖሚ ማህበራዊ ተቋማትን ካዩ በኋላ በድጋሚ መጥተው ሌሎች ተቋማትን ያስመረቁበት ሁኔታ ነው ያለው። በወቅቱ ከተነሱ አበይት ጥያቄዎች አንዱ የሆስፒታል ጥያቄ ነበር። ያንን በገቡት ቃል መሰረት በመሄድ ካቢኔዎቻቸውን በማሳመን እነሆ በአጭር ጊዜ ውስጥ ከ350 ሚሊዮን በላይ የሚገመት በጀት በማጽደቅ የመሰረት ድንጋይ ዛሬ ጥለናል። ይህ ጥያቄ በመመለሱ እንኳን ደስ ያላችሁ። በተመሳሳይ 30 ሚሊዮን ብር የፈጀ የያዶታ የቁም እንስሳት ግብይት ማዕከል የተመረቀ ሲሆን በምረቃ መርሃ ግብሩ ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ንግድና ኢንቨስትመንት ቢሮ ኃላፊ አቶ ታሪኩ አካሉ የማዕከሉ መገንባት አርሶ አደሩና መንግስትን ተገቢውን ገቢ እንዲያገኙ የሚያስችል እንደሆነም ተናግረዋል። የአካባቢው የቁም እንስሳት ሀብት በአግባቡ ጥቅም ላይ በማዋልና አርሶ አደር ከቁም እንስሳት ተገቢውን ጥቅም እንዲያገኝ ከማስቻሉን ባሻገር ሀገሪቱ ከዘርፉ የምታገኘው የውጭ ንግድ ገቢ ያሳድጋል ተብሎ ይገመታል። የሳይለም ወረዳ ዋና አስተዳዳሪ አቶ አማኑኤል አየለ የተመረቀው የቁም እንስሳት ግብይት ማዕከል የብልጽግና ፓርቲን ጀምሮ የመጨረስ ባህል ያሳየ ነው ሲሉም ገልጸዋል። በዛሬው ዕለት የምናስመርቀው የያዶታ ቁም እንስሳት ግብይት ማዕከል በአጭር ጊዜ ውስጥ መሰረት ተጥሎ በመቶ የማነ ጠቅላላ ስራ ተቋራጭ የብልጽግና ትሩፋት ጀምሮ የመጨረስን ባህል በተግባር አረጋግጦ ዛሬ በክቡር ርዕሰ መስተዳድራችን ለምረቃ ሲበቃ ሲባክን የነበረው ሀብታችን ተሰብስቦ ለልማት ለማዋልና የአካባቢያችንን ሀብት ለማዕከላዊ ገበያ በወረዳችን ስብ ለመላክ የክልሉን ሀብት ለማስተዋወቅ የሚረዳ በመሆኑ የክልሉ ርዕሰ መስተዳድርና ካቢኔያቸው እንዲሁም የዞናችን ከፍተኛ አመራሮች ፕሮጀክቱ ተጠናቆ ለምረቃ እንዲበቃ ለሰጡት ውጤታማ አመራር በወረዳችን ህዝብ ላቅ ያለ ምስጋና አለን። በመርሃ ግብሩ ያነጋገርናቸው ነዋሪዎች ሳይለም ወረዳ በበርካታ ገጸ በረከቶች የታደለች ወረዳ መሆኗን ገልጸው ቀደም ባሉት ጊዜያት ከተለያዩ የልማት ስራዎች ተቋዳሽ ሳትሆን መቆየቷን ተናግረዋል። አሁን ላይ የክልሉ መንግስት በሰጠው ልዩ ትኩረት በወረዳው የተለያዩ የልማት ስራዎች መሰራታቸውን አስታውሰው በተለይ አሁን የሚገነባው ሆስፒታል በወረዳው በእናቶችና ህጻናት እንዲሁም በአጠቃላይ በወረዳው ነዋሪዎች ላይ ይደርስ የነበረውን እንግልት የሚቀንስ እንደሚሆን ተናግረዋል። በእውነት እኛ ዛሬ ታላቅ ደስታ ነው እንደ ሳይለም ህዝብ የተሰማን። እንደዚህ አይነት ነገር በእኛ ላይ በመደረጉ እኛ በጣም ነው ደስ ያለን። በዚህ ትውልድ አይደለም በቀጣይ ትውልድ ይሆናል ብለን ያላሰብነው ነገር ነው። ግን እንግዲህ የክልሉ መንግስትም አሁን ገዢ ፓርቲም በፈቀደልን መጠን ይህንን እድል በማግኘታችን በጣም ደስተኞች ነን። እናቶች ምጥ ተይዘው ሲጨነቁ ከአቅም በላይ የሆነ እርዳታ እያደረግን የምናዋልደው ነገር ግን እንደገና ሳይቻል ሲቀር አልቅሰን የቀበርንበት ጊዜ አለ። የተሻለ ሕክምና እድል ለማግኘት
ጅማ ከመሄድ መቱ ከመሄድ የህዝቡ አርፎ በሆስፒታል መጠቀም መቻሉ ለኔ የፈጠረልኝ ደስታ በእውነት ወደር የሌለው ሊገልጸው አልችልም። በቃላ እጅግ በጣም ደስ ብሎናል። ደስታችን ወደር የለውም። ደስታን ብቻ አይገልጸውም። እንደ ሰባን ቦሳ ነው የፈነጭ ነው ማለት ይቻላል ከጫፍ እስከ ጫፍ።